ሰላም ፋሚሊስ እንዴት ናችሁ? እላችሁ እንግዲህ ዛሬ በድጋሚ ተከስቷል። ዛሬ የተገናኘንበት ርዕስ ትንሽ ከወትሮ ለየት ባለ መልኩ ነውና at some point እንደ ሞቲቬሽንም እንዲሆናችሁና አሁን እላችሁም ወደ 500 ሰብስክራይበር እየጣሰ ስለሆነ ለእናንተ የሚሆን አሴ ሞቲቬሽን እንዲሆናችሁ ብዬ ከአነበብኩት ስቶሪ ነው ዛሬ ማካፈላችሁ። ምናልባት የፖስቱን አይታችሁት ከነበረ ከሳምንት በፊት ስለ ስቴም የሚባል አንድ ድርጅት ለማሳወቅ የሆነ ፖስት አድርጌ ነበርና ስቴም ምንድነው? ሳባውት ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስን የያዘ በዶክተር ካልቪን ማኪ አማካኝነት የተቋቋመ ድርጅት ነው እና ዛሬ ላወራችሁ ነው ወይም ልነግራችሁ የፈለኩት ነገር ምንድነው ስለ ዶክተር ካልቪን ማኪ የአንዳንድ የህይወት ልምዶች፣ ተሞክሮች እና እንዴት ነው ስቴም ኦርጋናይዜሽን እንዴት ኢንኮርፖሬት እንዳደረጋቸው በጣም ብዙ በውስጡ ልትማሯቸው የሚገቡትን ሀሳቦች ብዬ ስላሰብ ዛሬ በኤላቲዩብ እንግዲህ ላጋራችሁ ስኛለሁ ማለት ነው። እንግዲህ ዶክተር ካልቪን ማኪ ውልደትና እድገቱን በአሜሪካ ያደረገ ሰውዬ ሲሆን በአሜሪካ ማለትም በኒው ኦርሊንስ ተወልዶ ማለትም በተለያየ ካልቸሮች፣ የአስተሳሰቦች እንዲሁም በተለያዩ የኑሮ ውጣ ውረዶች ያለፈ ዶክተር ነው። ግን የሱ ህይወት ምናልባት ከሌሎቹ ለየት የሚያደርገው ነገር አስቡት፣ ከሪሜዲያል ትምህርት ተነስቶ አንድ ሰው እስከ ፒኤችዲ እና ፕሮፌሰር እንግዲህ እስኪሆን ድረስ ያለውን ውጣ ውረድ አስቡና ኢማጂን እናንተ በዛ ቦታ ብትሆኑ፣ ያ ማለት መጀመሪያ እንደ አሴን ሪሜዲያል ላብል ተደርጋችሁ በኋላ ግን ፒኤችዲ ድረስ መድረስ ምን ያህል አንኤክስፔክትድ እንደሆነ ነገር አስቡት። ስለዚህ ምናልባት ይሄን ቪዲዮ የምታዩ ምናልባት የሪሜዲያል ተማሪዎች ካላችሁ ማለት ኤቭሪቲንግ ካን ቢ ፖሲብል የሚለው ለእናንተ ለማሳወቅ ነው። ስለዚህ ከሪሜዲያል ተነስቶ በጣም ብዙ የህይወት ክፍሎችና የህይወት ስኬቶችን ማሳካት እንደሚቻል ለእናንተ ትምህርት እንዲሆን ብዬ ነው ያቀረብኩት። ስለዚህ ዶክተር ካልቪን ማኪ ምንድነው ያደረገው? በአሜሪካ እንዳልኳችሁ በኒው ኦርሊንስ ተወልዶ ያደገ ሲሆን በተለያየ ኢንፍሉዌንስ ውስጥ ያደገ ሰው ነው። ማለትም በሞስት ኦፍ በዛ አካባቢ የሚኖሩ ሰዎች በድህነት በጣም በብዙ ችግር ውስጥ የሚያድጉ ናቸው። እንግዲህ አስቡት አንድ አሜሪካ የሚኖር ሰው ያው ሞስት ኦፍ እንዲህ መግለጽ ይከብዳል በድህነትና በአረንቋ ማለት፣ ምክንያቱም ከአሜሪካ ጋር አይመጣውም ይህ ሀሳብና ግን ምን ማድረግ ይቻላል? ዞሮ በአሜሪካ ውስጥ ተወልዶ በድህነት ውስጥ ያደገ ከድሃ ቤተሰቦች የተወለደ ሰው ነው እና በዚህ ኑሮ ውጣ ውረድ ውስጥ ካለፈ በኋላ እንግዲህ የተለያዩ ቻሌንጆች ገጥመውታል። ሞስት ኦፍ እዚህ አካባቢ የሚኖሩ ሰዎች በቻሌንጅ ውስጥ ያደጉና ብዙ መከራንና ስቃይን እንትን ያሉ ናቸው እና የመጀመሪያ ደረጃ ትምህርቱን እየተማረ ባለበት ሰዓት አንተ ለመጀመሪያ ደረጃ ትምህርት ራሱ ብቁ አይደለህም፣ ስለዚህ ገና ብዙ የሪሜዲያል ትምህርቶችን መማር አለብህ ተብሎ እንግዲህ ከትምህርት ቤት ተገፍቶ ነበረ። ነገር ግን ካለምንም ተስፋ መቁረጥ ማለትም ቤተሰቦቹ ማለት በተለይ ደግሞ አባቱ ምንም ተስፋ መቁረጥ እንደሌለበትና ኢቭን ትምህርት ቤት የሚሰጠው ስያሜ እሱን ዲፋይን እንደማያደርግ በጣም ብዙ ጊዜ በተደጋጋሚ ነግሮ ነበር። ሰው ምንድን ነበር እሱ ሲያደርግ የነበረው? ምንም ተስፋ ሳይቆርጥ የመጀመሪያ ደረጃ ትምህርቱን ጨረሰ። ነገር ግን የመጀመሪያ ደረጃ ትምህርቱን እንደጨረሰ ሁለተኛ ደረጃ ትምህርቱን ለመማር ወደ ሉሲኒያ ወደ ተሰኘው የአሜሪካ ኮሌጅ በሚያቀንበት ሰዓት አዲስ ቻሌንጅ ገጥሞታል። የቻሌንጅ ምን ነበር መሰላችሁ? ወዲያውኑ ነው ኢግኖር የተገጨው። ማለትም የሁለተኛ ደረጃ ትምህርቱን ወደ ሉሲኒያ ሄዶ መማር እንደማይችልና ያ ሉሲኒያ ኮሌጅ እሱን አክሰፕት እንደማያደርግ ተነገረው። ስለዚህ እዚህ ጋር ነው የእሱ በጣም ዲሳይሲቭ የሆነ ትራጀክተሪ ህይወቱ የጀመረው አዲስ ታይም ነው። ስለዚህ አስቡት የመጀመሪያ ደረጃ ትምህርቱን በዛው ውጣ ውረድ ውስጥ በዛ የህይወት ፈተና ውስጥ ተምሮ እንደጨረሰ የሁለተኛ ደረጃ ትምህርቱን ለመማር ባሰበ ሰዓት ኖ አይቻልም፣ እኛ ኮሌጅ ጆይን ማድረግ አትችልም ተብሎ የመልእክት ይነገሯል። በዚህ ጊዜ በጣም ከፋና በጣም ይናደድ ነበር። ስለዚህ የሁለተኛ ደረጃ ትምህርቱን ሉሲና ዩኒቨርሲቲ አክሰፕት ማድረግ ስላልቻለ ወደ አትላንታ በመጓዝ እንግዲህ ወደ ሞርሃውስ ኮሌጅ በማቅናት የሁለተኛ ደረጃ ትምህርቱን መማር ይጀምራል። በዛም የሁለተኛ ደረጃ ትምህርቱን ከተማረ በኋላ እንደዚህ እንዳልኳችሁ መነሻው ምንድን ነበር ብያቸዋለሁ? የሪሜዲያል ተማሪ ነበር። ማለትም ኢቨን አንደኛ ደረጃ ትምህርቱን እንኳን በሚባርበት ሰዓት እኩል ከሌሎች ተማሪዎች ጋር በእነሱ ፔስ መቀጠል አችልም ወይም ደግሞ ካፓቢሊቲ የለህም ተብሎ
ይነገረው ስለነበር በጣም ራሱን ማሻሻል ነበረበት። ስለዚህ ራሱን አሻሽሎ የአንደኛ ደረጃ ትምህርቱን በዛ ሁኔታ ከጨረሰ በኋላ የሁለተኛ ደረጃ ትምህርቱን በሉሲኒያ ለመማር ባሰበበት ሰዓት አችልም እኛ ኮሌጅ ጆይን ማድረግ አችልም ተብሎ ዲናይ ተደርጓል። ከዛ በኋላ እንግዲህ ድጋሚ ወደ አትላንታ ሙቭ አድርጎ ወደ ሞርሃውስ ኮሌጅ እንግዲህ የሚታወቀው አትላንታ በጣም ኢንፍሉዌንሰር የሆኑ ብላክ አሜሪካን ሊደርስ ላይክ ማርቲን ሉተር ኪንግ ተምረው በጣም ኢንፍሉዌንሻል የሆኑ ተማሪዎች የተማሩበት ትምህርት ቤትና ዓለም ላይ ተጽዕኖ መፍጠር የቻሉ ሰዎች የፈለቁበት ትምህርት ቤት ነው። በዛ የሁለተኛ ደረጃ ትምህርቱን ተማረ እና የሁለተኛ ደረጃ ትምህርቱን እየተማረ ባለበት ሰዓት ነበረ የእሱ ህይወት ላይፍ ቼንጂንግ ኢቨንት ሀፕን ያደረገ። ያ ማለት ምንድን ነበር? አስተማሪው ሁልጊዜ ራሱን እንዲያውቅ ይነግረው ነበር። ያ ማለት የአንተ ፖቴንሻል ቢዮንድ አካዳሚክስ ነው። እንደዚህ በተወሰነ አካዳሚክስ ሊሚት የሚደረግ አይደለም። ስለዚህ ሰርክልን ሰፋ አድርገህ ማሰብ አለብና የሚነገሩ ነገሮች ትችቶችን ወይም ኤኒቲንግ እንደዚህ በቀላሉ አክሰፕት ማድረግ የለብም። ስለዚህ ያ ማለት የአንተ ሪፖርት ካርድ ወይም ደግሞ ሌሎች የአካዳሚክስ ነገሮች አንተን ዲፋይን የሚያደርጉ ነገሮች አይደሉም። ስለዚህ አንተ ከዚህ በላይ ፖቴንሻል አለ ብሎ ይነግረው ነበር። ከዛም በኋላ እሱም ኦልዌይስ ራሱን መጠየቅ ይጀምር ነበር። ማለት የመምህር የሚለኝ ነገር ትክክል ነው አይደለም ብሎ ምክንያቱም እሱ እንዳልኳቸው ከሪሜዲያል ነው ትምህርቱን የጀመረው። ስለዚህ አንድ ሪሜዲያል ተብሎ ላቤል የተደረገ ተማሪ በዚህን ያህል ደረጃ ራሱን መጠበቅ አይችልም። እንግዲህ ኢቭን የፈርስት ኤሌመንተሪ ትምህርቱን በቻሌንጅ ውስጥ እየተማረ ያለ ተማሪ አንተ በጣም አንሊሚትድ የሆነ ፖቴንሻል አለ ተብሎ ሲነገር በቀላሉ አክሰፕት ሊያደርግ አይችልም። ያ ማለት ምን ማለት ነው? ራሳችንን ብዙ ጊዜ የምንጠይቀው ጥያቄ ይኖራል። ስለዚህ በጣም የሆነ እንግዳ ነገር ሆኖበት ነበር ለሱ። ግን ያኔ በምሮ የነገረው ነገር በጣም አይምሮን ስፓርክ አድርጎት በጣም ብዙ ነገሮችን እንዲያስብ አድርጎታል። ከዛም በኋላ ነው እንዳልኳቸው የህይወቱ በጣም ላይፍ ቼንጂንግ የሆነ ነገር ሀፕን ሊያደርግ የቻለው። ያም ላይፍ ቼንጂንግ ነገር ምን ነበር መሰላችሁ? ኮስችን ያደርግ ጀመር። ማለት ዋማይ የሚለውን ጥያቄ ማለት ነው። አንድ ነገር እዚህ ጋር ልነግራችሁ የምፈልገው ነገር ምንድን ነው? ሁልጊዜም በሆነ ራሳችንን መጠየቅን በጀመርን ጊዜ አንደኛው ራስን ከማወቅ ነው የሚጀምረው ብዙ ጊዜ። ስለዚህ እኔ ማን ነኝ? ምን አይነት ፖቴንሻል ነው ያለኝ? እስከ ምን ድረስ መሄድ ይችላሉ ብለን በጠይቅ ጊዜ ብዙ ጊዜ አስገራሚ ምላሾችን የምናገኝበት ሁኔታ አለ። ስለዚህ በሆነ ሰርክል ውስጥ ራሳችሁን ሊሚት አድርጋችሁ ባውንድ ማድረግ የለባችሁ። ከዛ ቢዮንድ የሆነ ነገር እንዳለ ማሰብ አለባችሁ። ስለዚህ መምሮ ቻሌንጅ አድርጎት ነበረ ስለ ራስ የምታውቀውንና እስከምን ድረስ የሆነ ነገር ፐርሲስት አድርጌ መስራት ይችላል ብሎት ነበር። ከዛ እሱም ቶታሊ ያንን ነገር አክሰፕት አድርጎ ራሱን መጠየቅ ጀመረ። ራሱን ከጠየቀም በኋላ ያስገኛቸው ምላሾች ለራሱ በጣም የሚገርሙ ምላሾችን ነበር ያገኘው። ስለዚህ በእንደዛ ራሱን እየጠየቀ የሁለተኛ ደረጃ ትምህርቱን ጨረሰ። እንግዲህ ከዛ በኋላ የዩኒቨርሲቲ ትምህርቱ በማቴማቲክስ ጨረሰና ከዛ በኋላ በማቴማቲክስ ከጨረሰ በኋላ ወደ ማስተርሱን በሜካኒካል ኢንጂነሪንግ ዘንድ ደግሞ ያለ ፒኤችዲውን በኢንጂነሪንግ ትምህርት ምሩቅ ሆነ ማለት ነው። እንግዲህ አስቡት። መነሻው ምን ነበር ያልኳችሁ? ዋን ኦፍ ሪሜዲያል ስቱደንት። ከዛ በኋላ ባችለሩን በማቴማቲክስ ያዘ። ከዛ በኋላ ኤምኤሱን ደግሞ በሜካኒካል ኢንጂነሪንግ ይዞ ፒኤችዲውን አሳን ኢንጂነር መያዝ ቻለ። በጣም ትንግርት የሚመስል ታሪክ ነው ማለት እንግዲህ ከሪሜዲያል ተነስቶ ይሄን ሁላ እንግዲህ በትምህርት ደረጃ በአካዳሚክስ ትልቁ የሚባለው ፒኤችዲ ወይም ፕሮፌሰር ነው። ስለዚህ በዛ ደረጃ መድረስ በጣም ከባድ ነው። ስፔሻሊ ደግሞ ብላክ አሜሪካን ሆናችሁ ያ ማለት ከአሜሪካ ኮንቴክስት ነው ማወራችሁ። ብላክ አሜሪካንስ በጣም ብዙ ኢንፍሉዌንስ ውስጥ ነው እንትን የሚሉትና በዛ ፈተና ውስጥ አልፎ ከዛች ከድሃ መንደር ተነስቶ ይሄን ነገር ሰክሲድ ማድረግ መቻሉ በጣም ትልቅ ነገር ነበር። ከዛ በኋላ እንግዲህ ይሄንን ያልኳችሁን የፒኤችዲውን ከጨረሰ በኋላ አላቆመም። እንደውም እሱ እንደሚናገረው ምንድነው ዛት ታይም ነው እንደውም ከሃይ ስኩል ትምህርት ይልቅ የዛን ጊዜ ነው በጣም ትልቁ የህይወቴ ነገር ሀፕን ያደረገው። ያ ማለት በትምህርት ብቻ ማቆም እንደሌለብኝና እኔ የተነሳውባቸው ማለት ሁኔታዎች ያ ማለት ከድሃ ቤተሰብ ነው የተነሳው። በጣም አንደር ፕሪቪሌጅድ የሚባል ሶሳይቲ ነበር የሚኖርበት አካባቢ። ስለዚህ እነዛስ ልጆች የትምህርት አክሰስ የላቸውም፣ ብዙ ጆብ ኦፖርቹኒቲ የለም። ስለዚህ እንዴት ነው እነሱን ወደዚህ ሪል ወደ ሆነ ወርልድ ማውጣት ያለብኝና እኔን ያገኙትን አክሰስ እነሱስ ማግኘት አለባቸው ብሎ ያመስለ ነበረ። በዚህ ማቆም የለብኝም ብሎ በ2013 ስቴም የሚባል ትልቅ ኮርፖሬሽን ወይም ደግሞ ትልቅ አለማችን ላይ ያሉ የሚባል ኦርጋናይዜሽኑን ማቋቋም ቻለ። ስቴም ማለት ምንድነው? ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ ኤንድ ማትስን በአጠቃላይ አንድ ላይ የያዘ የትምህርት ዘርፍ ነው። ይህ ማለት ምንድነው? በሳይንስ፣ በኢንጂነሪንግ፣ በማቴማቲክስ እና በቴክኖሎጂ ልዩ አቅምና እውቀት ያላቸውን ተማሪዎች ወደ አንድ በማውጣት አቅማቸውን ችሎታቸውንና የተለያየ ፖቴንሻላቸው እንዲጠቀሙ አውጥተው የሚያደርግና ኦል አባውት ስኪል ኦሪየንትድ የሆነ ያ ማለት በአካዳሚክስ ብቻ ቤዝድ ያልሆነ
የራስን አቅም ማሳየትና ፖቴንሻልን አውጥቶ የማሳየት ለቤዝድ አድርጎ የሚሰራ ትልቅ ድርጅት ነው። እንግዲህ ያስቡት አንድ ሰው ነበረ በጣም በቻሌንጅ ውስጥ ነበር ይኖር የነበረው ዘን 75000 ለሚሆኑ ተማሪዎች ይህን ድል መፍጠር የቻለ ሰው ነው። ስለዚህ ምንድነው ምንድነው የምንረዳው ከዚህ ደስታ ወይም ደግሞ ራሳችንን ይሄ እዚህ ደረጃ ላይ ነው ወይም ደግሞ ሰልፍ አክቹአላይዜሽን ላይ ደርሰናል ብለን የምናስብ ሰዎች ካለን ከራስ በላይ ለሰዎች ደስታና ለሰዎች አቅማቸውን ችሎታቸውንና ልዩ የሆነ ነገር የሚያሳይባቸው መፍጠር መቻል ማለት ነው የህይወት ትልቁ ሰክሲድ ብዬ አስባለሁና ያን ነገር መፍጠር ቻለ። እንግዲህ አስቡ አንድ ሪሜዲያል የነበረ ተማሪ ለ75000 ተማሪ እንግዲህ እንደዚህ መትረፍ ሲችል አስቡትና እንግዲህ እንዳልኳችሁ ነው በስኩሊንግ ሲስተሙ ላይ በጣም ሁሌ ይተች ነበረ። ለዛን ካፓብል አይደለም። ስለዚህ ለብቻ ተለይተ መማር አለብህ እንደሚለው የነሱ ፖቴንሻል እንዲኖር አንድ ተማሪ ጎበዝ ከነበረ አንተ እንደሱ ጎበዝ ለመሆን 2 ጊዜ እጥፍ እንደነሱ ማንበብ አለብህ ተብሎ ላብልዲና ይደረግ የነበረ ተማሪ ነው። ስለዚህ ዶክተር ካልቪን ማኪ እንዳልኳችሁ የሪሜዲያል ትምህርት ጀምሮ ፒኤችዲ በኢንጂነሪንግ ማሳካት ቻለ። ከዛ በኋላ ልክ የዩኒቨርሲቲ ትምህርቱን እንደጨረሰ ምንድነው ወደ ስቴም የተባለ ድርጅት በ2013 በእንደ አውሮፓውያን አቆጣጠር ማቋቋም ቻለ። ከዛ ወደ 75000 የሚሆኑ ተማሪዎችን በዙሪያው ሰብስፖንት እንዲል ነበር። ከዛ እነዚህ 75000 ተማሪዎችን ያ ማለት ሞስት ኦፍ ከአንደር ፕሪቪሌጅድ ከሆኑ ቦታዎች የመጡ ናቸው። 90% ደግሞ ሴቶች ናቸው። ስለዚህ ሞስት ኦፍ የኢንክሉሲቭ አፕሮች እንዲኖር እና ሁሉም የራሱን አቅም አውጥቶ ማሳየት እንዲችል የሚያደርግ እንትን ከፈተ። ከዛ በኋላ እንደውም በአንድ ተማሪው እዛ ይሰራ የነበረ አንድ ተማሪ ጄደን የሚባል ተማሪ የመጀመሪያውን ሮቦት መስራት ቻለ ማለት ነው። በሱ ፈጠራ ውጤት እንግዲህ ሮቦት መስራት ቻለ እና ደግሞ ለሱ በጣም ትንግርት ነበር ለጄደን ምንድነው አንድ የብላክ አሜሪካን ኢንጂነር ተብሎ በፕሮፌሰር ደረጃ የለም ነበር። ስለዚህ በጣም ነበር ይገረም የነበረው በሱ በፋውንደር ኦፍ ማለት ነው ዶክተር ማኪ እንዳልኳችሁ በሱ ይገረም ነበር። ዘንድ ደግሞ ራሱ ከዛ ከመገረፍ አድርጎ የመጀመሪያውን ሮቦት ፋብሪኬት ማድረግ ቻለና በጣም እንዴት ነው ለቁጥር በጣም የሚሰለቹ አዳዲስ ግኝቶች የተገኙበት ብዙ በጣም ከአንደር ፕሪቪሌጅድ የመጡ ተማሪዎች ራሳቸውን አቅማቸውን ያሳዩበት እንደውም አዲስ ስኩሊንግ ሲስተም ለዓለም ማበርከት የቻሉበት ሁኔታ ነው የተፈጠረው። ከዛ በኋላ ከተፈጠረ በኋላ ሌሎች እንዳልኳችሁ 75000 ይደርሳል ብያቸዋል። አሁን ደግሞ ቁጥሩ በጣም ኤክሲድ አድርጓል። እንደዚህ አድርጎ መትረፍ ቻለ። ከዛ በኋላ እንደውም ምን ነበር በተለያየ አሜሪካን እንትኖች ላይ በነፍሴን ይደረሽልኝ እኔ እናት ቡንዬ አስቸገርንሽ እዚህ ድረስ አስቸገርንሽ። ወይኔ ቡንዬን ሳሰምጥ በካሜራ ጋማ ተባልኩ። የገቢ ምንጫችን ቡና ቡንዬ መታልናለች። ለእኛ ደግሞ የደስታችን ምንጭ እስቲ ቀዳ ለሚገርም ጨዋታ የሚገርም ቡና በሚለው ቡናችንን እየኮመኮምን እናወራዋለን። እንጭዌ ያው እንግዲህ ጨዋታ ካለ ቡና አይደራም በሚለው እና እንዳልኳችሁ ምን እሺ፣ ኧረ ወደ ጨዋታው ስንመለስ በቡንዬ ፈዛችሁ ቀራችሁ። 75000 ለሚሆኑ ተማሪዎች እንግዲህ መትረፍ የቻለ ሰው እና በጣም አንድ እንዳልኳችሁ ከዚህ ድርጅት አቅሙን አሳይቶ በጣም ለዓለም መነጋገር የነበረ እንዳልኳችሁ ጄደን ያው የመጀመሪያውን ሮቦት ሰራ። ከዛ በኋላ ሌሎች በጣም አውትስታንዲንግ የሆኑ ልጆች መውጣት ቻሉ። ስለዚህ ምንድነው ስቴም እንደ ትልቅ ዓለማችን ላይ እንዳሉ ኦርጋናይዜሽኖች መቋቋም ቻለ ማለት ነው። ስለዚህ አንድ ሰው ከመረዳት አልፎ ለ75000 ለሚሆኑ ልጆች መትረፍ የቻለ በጣም ድንቅ ሰው ነው። ህይወቱ እንዳልኳችሁ ባጭሩ ያው እኔ በጣም አሳጥር ነው ባይዜ ለእናንተ እንትን እንዲህ ለእናንተ ሁሉንም ማቅረብ ስለማይቻል ቀንጨብ አድርጌ ነው እያቀረብኩላችሁ ያለውና ብቻ ዶክተር ማኪ በጣም አስገራሚ ሰው ነው እና በተለያዩ የአሜሪካን ናውዴይስ በጣም ትልቅ ቢግ ስቴጆች ላይ ያ ሞቲቬሽን በመስጠት ይታወቃል። ከዚህም በማለፈና እንደውም ይላል ዓለማችን እንድታርግ ወይም ትልቅ ደረጃ በሳይንስ በቴክኖሎጂና በትልቅ አቅም አንድ እንድንሆን ካስፈለገ ልጆቻችንን ስለ ሂፕ-ሆፕ ኦር ደግሞ ይሄን የዳንስ ሾዎች ብቻ ሳይሆን እንደዚህ አይነት ነገሮች እንዳሉ ማሳየት ይገባናል የሚል እንደውም ምንድነው ዋይ ለምንድነው ሲስተይ ሰው ለትምህርት ሞቲቬሽን ያጣው የሚለውን ነገር ስለ አስሎንጋስኛ ምንድነው ቲቪ ላይ ዘፈን የተለያዩ ሙዚክ ሾዎች እና ደግሞ ልጆቻችን በእንደዚህ አይነት ኢንጌጅ እንዲያደርጉ እስካረግን ድረስ ለትምህርት ፍቅር ሊኖራቸው አይችልም። ወይም ደግሞ ሌላውን
ዓለም ከትምህርት አልፎ ለሌላ መትረፍ በዚህ ውስጥ እንደሚቻል ሊያምኑ አይችልም የሚባል ትልቅ የሆነ ሀሳብ ይዞ ይሞግታል እና ያው እንዳልኳችሁ ነው። ስለዚህ ካልቪን ማኪ አንድ ከድሃ ፋሚሊ የተወለደ ሰው 75000 ለሚሆኑ ሰዎች መትረፍ ቻለ ማለት ነው። ስለዚህ ያው ላይፍ ሌሰኑ በጣም ሲምፕል ነው። ራሳችሁ ጥያቄ ማለት ነው ሁሌም ራሳችሁ መጠየቅ እስካቻላችሁ ድረስ ሁልጊዜም ቢሆን የሆነ መልስ አለ። ስለዚህ ከራሳችሁ አልፋችሁ ለሰው መትረፍ የሚያስችል አቅም እንዳላችሁ ሁላችሁ እንድትረዱ ነው። ስለዚህ ምናልባት ይሄን ቪዲዮ የሪሜዲያል ተማሪዎች ካላችሁ ገና ብዙ ነገር ውጣ ውረድ ይጠብቀናል ከዚህ በኋላ አይሆንልኝም ትምህርት አሁን እኔ ስለ ትምህርቱ ልሰቅሳችሁ ፈልጌ አይደለም በዚህ ማለት ትምህርቱ ላይሆን ይችላል ኤኒቲንግ ብዙ ሪሜዲያል የሚያስፈልገው ህይወት ፓርት ሊኖራችሁ ይችላል ገብታችኋል። ስለዚህ ይቻላል የሚለውን ነገር እንድታውቁ ነው። ያ ማለት አሁን ያላችሁበት ሁኔታ የእናንተን አቅም ወይም ችሎታ ዲፋይን አያደርግም። ስለዚህ የተለየ ችሎታችሁን ወይም አንሎክ ማድረግ እንዳለባችሁ። ስለዚህ ሁልጊዜም ሪሜዲያል መሆን ሳይሆን ጥፋቱ እዛው ላይ ስታክ አድርጎ መቅረት ነው ጥፋት። እንደውም በአንድ ወቅት የተናገረው ዶክተር ማኪ ምንድነው where you start from it doesn't determine where you will finish ብሎ ነው የተናገረው። ያ ማለት ምንድነው የጀመራችሁበት መነሻ እናንተ የት እንደምትደርሱ ዲፋይን አያደርግም። ያ ማለት እዚህ ጋር ሌላችሁ የፈለገው ነገር ምንድነው አክቹሊ ምንድነው ማለት ከጀመራችሁ የነበራችሁ አካሄድ ለፊውቸሪቲያችሁ በጣም ወሳኝነት አለው። ግን ያ ማለት ከየትኛውም ነገር ብትጀምሩ at some point እዚህ ደረጃ ነው የምትደርሱ ተብሎ ዲፋይን ማድረግ አይችልም። ሁልጊዜ በህይወታችሁ ውስጥ አዲስ ነገር እስከተከተላችሁ አዲስ ነገር እስካወቃችሁ ድረስ ኋላችሁን የተበላሸ ታሪክም ሆነ የተበላሸ የህይወት ፋዛችሁን መቀየር ትችላላችሁ። ስለዚህ ከድሃም ቤተሰብ ተወለዳችሁም ሆነ ከትንሽም ሆነ ከትልቅም ሰው ተወለዳችሁ ኢኮኖሚክ ስታተስም ሆነ የትኛውም ነገር እናንተ ዲፋይን ማድረግ አይችልም። ሁልጊዜ ዲፋይን ማድረግ ይችላል ራሳችሁ ለራሳችሁ የሰጣችሁት አመለካከትና ባላችሁ ነገር ምን ያህል ተጠቅማችኋል የሚለው ነገር እናንተ ዲፋይን ሊያደርግ ይችላል። ስለዚህ ይሄን ነገር እንድትረዱ ነው እና እስቲ እናንተ ከዚህ ምን ተረዳችሁ? ይሄን ቪዲዮ የምታዩ ሰዎች ካላችሁ ኮሜንት ሴክሽን ላይ ደቅ አድርጉልኝ የተማራችሁትና እንደው ሌሎች እንደዚህ አይነት ቪዲዮዎችን ብትሰራልን ብላችሁ ሰጀስት የምታደርጓቸው ሰዎች ለእናንተ ለምሳሌ ለኔ በጣም ግሬት ሞቲቬሽን የሆነኝ ሰው ይሄ ሰውዬ ነው ምናምን የምትሉት ሰው ካለ ሜንሽን አድርጉልኝ እና ስለዚህ ሰውዬ ብትሰራልን ብላችሁ የምታስቡት ነገር ካለ እንትን በሉልኝ። ያው ትንሽ አላር ሲቹዌሽኑ በጣም ጥልቅ ሀሳብ ስለሆነ ነው ትንሽ እንደዚህ አጽንኦት ሰጥቼ እያወራሁት እና በሌላ ቪዲዮ እንገናኛለን። ያው እንግዲህ ኤላችሁ በጣም እየጣሰ ነው እየሰጋው ነው በጣም ስጋት ውስጥ ነኝ ማለት በዛ ከሄደ ኤላችሁ በቅርቡ 100,000 200,000 ሰብስክራይበር የሚገባበት እድል በጣም ሰፊ ነው። ስለዚህ እኔ ደግሞ ሳልዘጋጅበት እናንተ እንዲወደዳችሁኝ እያከበራችሁኝ እኔ በቂ ዝግጅት ሳላረግ እንትን ምል ሆነ በጣም ነው የሚከብደውና ፍቅራችሁን በጣም መቋቋም እያቃተኝ ነው እውነቴን ነው የምላችሁ። ስለዚህ ስንዘጋው ምንድነው it doesn't matter where you start from what matters the most is where are you willing to go ብሏል ዶክተር ካልቪን ማኪ። ስለዚህ ከየትኛውም ነገር ልትጀምሩ ትችላላችሁ፣ ከየትኛውም ቤተሰብ ልትመጡ ትችላላችሁ። የእናንተ አቅም የሚለካው ምን ያህል በሆነ ነገር ላይ ፈርት አድርጋችኋል የሚለው ማለት እናንተ የልምዳችሁ ውጤት ናችሁ። ስለዚህ እነዚህ ነገሮች እንትን ብላችሁ ህይወታችሁ ላይ ለውጥ መፍጠር ትችላላችሁ የሚለውን ለማስተላለፍ ነው። ቪዲዮ ከተመቻችሁ ላይክ፣ ሼር እንዳይረሳ። ሌላ ፈኒ በሆኑ ነገሮች እንከሰታለን። እንደዚህ አይነት ደግሞ አሴ ሞቲቬሽን ደግሞ ላይፍ ሌሰኖች በተጨማሪ በሌሎች ቪዲዮዎች እንገናኛለን። ስለዚህ ሁላችሁም ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። በሌላ ቪዲዮ እስክንገናኝ እኛ ቡናችን እዚህ እየጠጣን ቆያለን። እናንተም ደግሞ ኩምኩም ይመቻችሁ። I'm a big stepper.